ሰላም ጤና ይስጥልን ውድና የተከበራችሁ የአናንያ ቲዩብ ቤተሰቦች ሰላማችሁ በያላችሁበት ይብዛ እያልኩኝ እንግዲህ ቪዲዮ ከለቀቁኝ ትንሽ ሰንበት ብያለሁኝ። ዛሬ ወደ እናንተ ይጠቅማችኋል ብዬ ይዤላችሁ መጥቻለሁ። በአዲስ ቪዲዮ ብቅ ብያለሁኝ። ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ቻናሉን እንደተለመደው ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩ። ነባሮች ሀሳብ አስተያየታችሁን በኮሜንት አሳውቁኝ እያልኩኝ ወደ እናንተ ብቅ ብያለሁ ዛሬ እንግዲህ ዛሬ የመጣሁላችሁ በአዲስ ቪዲዮ በኬንቱ አሰራር ነው። ያው ሁላችንም የተለያየ ሙያ ስላለን ነው እንጂ ሳንችለው ቀርተን አይደለም። እንዲሁም ደግሞ ሌሎቹም ደግሞ ብዙ ብር የሚፈጅ መስሏቸው ከውጭ ይገዛሉ። ግን ከውጭ የምንገዛው ነው እንደውም ብዙ ብር የሚፈጅብን። አንደኛ ጥራት የጎደለው ይሆናል። ማን እንደራስ ራስን የመሰለ ነገር የለም። በነገራችን ላይ ለጥራቱም ለምኑም ራስን እንደመስራት የመሰለ ነገር የለም። እንግዲህ እንደምታዩት ገብሴን አምጥቼ ለቅሜ መጥበሻ ላይ አድርጌዋለሁኝ። ይሄ ገብስ 1 ኪሎ ነው። 1 ኪሎ ገብስ በ130 ብር ነው የገዛሁትኝ እኔ ማለት ነው። ነገር ግን የተቆላውን ውጭ በአጋጣሚ ስጠይቅ 1 ኪሎ 300 ብር ነው የተባልኩት ማለት ነው። እንግዲህ አይታችሁታል ልዩነቱን። ልዩነቱ በዚህ መልኩ በጣም የተራራቀ ነው ማለት ነው። ከዛ ደግሞ የሰሩትን ማለቂነቱ ያለቀለት ደግሞ ከሆነ ያ የጉልበት የአንዳንድ የሚገቡበት ውስጡ ስላለ ከዛ በላይ ደግሞ ስንት ሊሆን ነው ማለት ነው። በጣም እንትን ሊሆን ነው እንደምታዩት ማለት ነው። ውድ ሊሆን ነው። እንግዲህ እኔ በ130 ብር 1 ኪሎን አምጥቼ እንደምታዩኝ በደንብ አርጌ እየቆላሁት ነው። ያው መቆላት አለበት። ስንቆላ በርግጥ ሽታ ሊኖረው ይችላል፣ ቤትን ሊያበላሽ ይችላል። በአጋጣሚ ጥንቃቄ ከጎደለን እኛን ትንሽ ፀሐይ ላይ የምንወጣ ከሆነ ምች ሊይዘን ይችላል። ግን ከዛ ነገሮች ከቆላም በኋላ እንትን ማለት መተጣጠብ አለብን። እየቆላንም እያለ መስኮት መከፋፈት አለብን ቤታችን ማለት ነው። እንግዲህ በምታዩት መልኩ በስሎልኝ የድስቴ ውስጥ አድርጌያለሁኝ። እኔ ለዚህ ለ1 ኪሎ ነው የገዛሁትኝ፣ ግን ለእንትን ቀንሼለታለሁ ለጠላ ማለት ነው። ግማሽ ኪሎ ነው የተጠቀምኩት። አከፋፍየዋለሁ። ለጠላው ግማሹን፣ ለኬነቶ ግማሹን ማለት ነው። እንግዲህ ለግማሹ ኪሎ የተጠቀምኩት 10 ሊትር ውሃ ነው ማለት ነው። በጣም ወፍራም ሆኖ ነው የወጣው። በነገራችን ላይ በጣም ወፍራም ነው። በደንብ መቀቀል አለበት። በደንብ ከቀቀል ነው እየመዘመዘው ሲሄድ ወፍራም ነው የሚሆነው። እንግዲህ እንደምታዩት በዚህ መልኩ ትንሽ የካሜራ ጥራት አለ፣ እንግዲህ ይቅር በሉኝ። በዚህ መልኩ እንትን እያለ ነው፣ እየተንተከተከ ነው። አንዴ ብቻ አይደለም የምታንተከትኩት በነገራችን ላይ ማለት ነው። ደጋግማችሁ ማንተክተክ ትችላላችሁ። እኔ 3 ነው ያንተከተኩት። 2ውን አንድ ላይ ቀላቀልኩት። የመጨረሻውን ደግሞ እስኪ ጣዕምን ነው ለብቻው ልዩ ብዬ ለብቻው አድርጌ ነው የተጠቀምኩት ማለት ነው። እንግዲህ በምታዩት መልኩ እያማሰላችሁ አንተክትኬዋለሁኝ። ታንተከትኩታላችሁ። ያው አሁን መጪው ወደፊት ፋሲካ ነው። እኔ እንግዲህ የተጠቀምኩት ለትናንት ደብረ ዘይት ነበረ። ጠላ ከውጪ ወይም ደግሞ ኬኖቶን ከውጪ ከምናመጣ በቀላሉ እንደዚህ በ3 ቀን ውስጥ የሚደርስልን ብዬ ዝም ብዬ በቀላሉ ነው የሰራሁትኝ ማለት ነው። በነገራችን ላይ እና እንትን ማድረግም ትችላላችሁ እናንተ ትንሽዬ እርሾ አድርጋችሁ የ3 ቀን ሳይሆን ቀኑን ረዘም ማድረግ ትችላላችሁ። የ4 ቀን፣ የ5 ቀን፣ የ6 ቀን። በተለይ ቤታችሁ ሙቀት ከሆነ ደግሞ ብርቱካንና ሌሎች ግብአቶችን ጨምራችሁ እርሾ ሳትጨምሩበት የ6 ቀን ማድረግ ትችላላችሁ። እየፈላ ሲመጣ በጣም ልዩ ነው ማለት ነው። እኔ እንደዛ ነበር ያደረኩት። የ5 ቀን ነበር ያደረኩት ማለት ነው። ለምን ያን ያህል እርሾ አልተጠቀምኩም። ቤቴ ደግሞ ቀዝቃዛ ስለሆነ ያለ እርሾም ደግሞ ጭራሽም አይንቀሳቀስም። ትንሽዬ እርሾ ግን ባይበዛም አድርጌበታለሁ ማለት ነው። እንግዲህ እንደምታዩት በደንብ እየተንተከተከ ነው። ከለሩ ራሱ
እንትን መስሏል። በጣም ጠቁሯል ማለት ነው። ይሄ ይጠጣል እንዴ ነው የምትሉት እንትን ስትሉት ስትቀቅሉት በጣም ጠቁሯል እንደምታዩት። እንግዲህ እንደምታዩት በዚህ መልኩ የመጀመሪያውን ጨርሼዋለሁኝ አንተክትኬ ማለት ነው። እዚህ ጋር መዘብዘቢያ ላይ የገለበኩትኝ ለምን መሰላችሁ? እንትን ነው ስኳሩን እዚህ ውስጥ አድርጌ በደንብ አማስዬ ወደ እቃው ስገለብጥ እንዲመቸኝ ነው ማለት ነው። ከቻላችሁ ስኳሩን ትኩሱን ቶሎ እንዲሟሟላችሁ ትኩሱን እያለ እንደዚህ ገልብጣችሁ ማማሰል ትችላላችሁ። እኔ አሁን ትኩሱ እንደዚህ ነው ገልብጬ የአማሰልኩት ማለት ነው። ይሄ አሁን የሁለቴ ነው። የመጀመሪያውን ሳወጣ ሳላሳየኋችሁ ነው የቀረጽኩ መስሎ ነበር፣ ግን አልቀረጽኩኝም። ይሄ አሁን የሁለቴ ነው። 10 ሊትር ነው ይሄ ማለት ነው። ይሄ አሁን ለዚህ ለ10 ሊትሩ ብቻም ብዬ ልንገራችሁ፣ ግማሽም ሳይሆን ሩብም ሳይሆን ከሩብ አለፍ ትንሽ ያለ ከግማሽ ትንሽ ወረድ ያለ ስኳር ነው የተጠቀምኩት ማለት ነው። እናንተ እንደ ፍላጎታችሁ ነው። ማር ካላችሁም በማርም ማድረግ ትችላላችሁ። እኔ ግን ማር ስላላገኙኝ የተጠቀምኩት ስኳር ነው። በጣም ጣፋጭ እንዲሆንም ተፈለጋችሁ ግማሽ ኪሎ ማድረግ ትችላላችሁ። ጣፋጭ የማትፈልጉም ደግሞ ሩብ ኪሎ ማድረግ ትችላላችሁ። ይህ እየቀመሳችሁ እንደናንተ ፍላጎት ነው። እኔ ግን ከሩብ አለፍ ያለ ከግማሽ ወረድ ያለ ነው ለ10 ኪሎ የተጠቀምኩትኝ እና በጣም ቆንጆ ሆኖ ነው የወጣው ማለት ነው። በጣም ከምላችሁ በላይ ልዩ ሆኖ ነው የወጣው። እንግዲህ በደንብ አድርጌ ስኳሩን እያማሰልኩትኝ ነው። ትኩስ ሲሆን ቶሎ ይሟሟልናል። ትኩስ ካልሆነ ደግሞ እንትኑ ውሃው ቀዝቀዝ ያለ ከሆነ ለማሟሟት ትንሽ የተወሰነ ፐርሰንት ሰዓት ሊወስድብን ይችላል ማለት። ነገር ግን ትኩሱ ማንኛውም ትኩስ ነገር ያው ታውቃላችሁ ያሟሟልና እንግዲህ በደንብ እያማሰልኩትኝ ነው። በደንብ አማስላችሁ ስትጨርሱ ወደ አንቆረቁሩበት ወይም ጄሪካን ቢሆን በጣም ምርጥ ነው። ለምን ትንፋሽ አያገኝም። በደንብ ግጥም አድርጋችሁ ተከርኑታላችሁ ማለት ነው። እንግዲህ በደንብ ታማሰልኩትም በኋላ ዝጋ 3 ሎሚ፣ ቀረፋ እና ቅርንፉድ፣ 1 ብርቱካን እንደምታዋት አንድ ትንሽዬ የሻይ ማንኪያ እርሾ። ለምን ቤቴ በጣም ቀዝቃዛ ነው። ክረምቱም በጋውም አይለይም የኛ ቤት ማለት ነው። እንደምታውኝ ያው ላይ ብዙ ስገባ ምናምን የምታውኝ ሰዎች እህቶቼ ስላላችሁ ሁሌ ጃኬት ተደርቤ ነው እና ክረምት ነው ወይ ያላችሁ ትስቁብኛላችሁ። መጨረሻ ብሎክ ላይ ስትሆኑ እንግዲህ በጣም ይበርዳል ማለት ነው። እንደውም እንትን ቀረፋ ያላስገባውበት መስሎኝ ረስቼ መስሎኝ ነበረ። ቪዲዮውን በኋላ ሳየው ተሚገርማችሁ አስገብቻለሁ ማለት ነው። እንግዲህ እንደዚህ ተቆራረኩት በኋላ ወደ ጀሪካን ታንቆረቆርኩት በኋላ ይሄንን ጀሪካን ውስጥ ነው የምጨምረው ማለት ነው። ውሃውን ጭምቅ አደርግለታለሁ እሱ መዘብዘፊያው ላይ እንዳለ የሎሚውንም የብርቱካኑንም፣ ግን ልጣጩን አልጥለውም። መልሼ ልጣጩን እጨምረዋለሁ ማለት ነው። እንግዲህ በደንብ መቀዝቀዝ አለበት በነገራችን ላይ። ትኩሱን ደግሞ ጀሪካን ውስጥ እንዳትጨምሩት። እዛ 10 ሊትር ውስጥ ትኩሱን ከጨመራችሁት ጀሪካኑ እንትን ሊል ይችላል። ይሄ ሃይላንዱ የሆነ የመጨማተር ባህሪ ፕላስቲክ እንደመሆኑ መጠን ጭምተር ይላል ማለት ነው። ግን ትንሽ ቀዝቀዝ ሲልላችሁ እዚህ ውስጥ ጨምራችሁ ከዛ ድብን አድርጋችሁ ትከድኑታላችሁ። ለምን ይሄ ትንፋሽ አያወጣም፣ በጣም ስለሚከደን ማለት ነው። በጣም ስለሚከደን ትንፋሽ ስለማያወጣ በዚህ ብታደርጉት እኔ እመርጣለሁኝ። ይሄ ባሊ እንትን ይላል በነገራችን ላይ የሆነ እንደ ጀሪካኑ አይጠብቅም። እንግዲህ ከ5 ቀን በኋላ ጌንቴ እንደምታዩት በዚህ መልኩ ቆንጆ የሚያምር ጠጡኝ የሚል ለሰዎች ተስማሚ የሆነ መልኩ ያማረ ወጥቶታል ማለት ነው። በነገራችን ላይ እንግዲህ ውሸት ይሆን ምን ይሆን አላውቅም እንጂ ኬነቶ መጠጣት ማቆም አለባችሁ፣ ለበሽታ እያጋለጠ ነው እየተባለ ነው። እንግዲህ እኔ ምን አውቃለሁ፣
ማለት ምናልባት ከውጭ የተሰሩት እነዛ ለአደጋ ሊያጋልጡ ይችላሉ። ቤት ውስጥ ግን በጥራት የተሰራ ከሆነ እንዴት ለአደጋ ያጋልጣሉ ብዬ አስባለሁኝ። እንግዲህ የምታውቁ ካላችሁ እገሌ ታመመ የምትሉ ካላችሁ ኬንቶን እንድናቆም ብሎግ ስሩልን እላለሁኝ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። ስለተከታተላችሁኝ አብራችሁኝ እስከ መጨረሻው ስለቆያችሁ እጅግ አመሰግናለሁኝ። አሁንም አብሮነታችሁ አይለኝ ያልኩኝ በድጋሚ በትህትና እጠይቃለሁ። እንደተለመደው ዛሬም ሁሌም የምለው ነገር ቢኖር ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ቻናሉን ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩ። ነባሮችም ሰለቸን ደከመን የምሰሩ ቪዲዮ ደግሞ ያን ያህል ጠቃሚ አይደለም ሳትሉ ኮሜንት በማስቀመጥ በኮሜንት ሀሳብ አስተያየታችሁን በመግለጽ አበረታቱኝ እላለሁ። እንግዲህ ዛሬ ሙሌ የምላለው እና ዩቲዩብ መስራት በጣም ፍላጎት አለኝ። ግን በምን ዩቲዩብ ላሳድገው የምለው ደግሞ የሚባለው ነገር ደግሞ ትንሽ ጨነቅ ብሎኛል ማለት ነው። ትንሽ ጨነቅ ብሎኛል እና እንግዲህ አይታወቅም፣ ፈጣሪ እየፈቀደለታ ይቻላል አድጎ ለትልቅ ደረጃ ሊደርስ ይችል ይሆናል። አሁን ላይ ግን እንግዲህ በትንንሹ በምችለው አቅም እንደዚህ ሁሌም ባይሆን አልፎ አልፎም ቢሆን ቪዲዮ ለመልቀቅ እሞክራለሁ። እናንተም ሀሳብ አስተያየታችሁን በኮሜንትም አስቀምጡልኝ እያልኩኝ ዛሬ እዚህ ላይ አቆማለሁ። በቀጣይ